ሄሎ ሄሎ። ኢየሱስ አሁን ሰዓቱ 4 ሰዓት ተኩል ነው። ምንድን ነው ያለው እዚህ ውስጥ? ኧረ ቆይ ተረጋጊ። ምንድን ነው በዚህ ግራውንድ ነው? ሰላም ዩቲዩብ በድጋሚ ተመልሰናል። እንዴት ናችሁ? ሁሉ አማን ነው? ሁሉ ሙስሊም ከቤዚታ ጋር ተመልሰናል። ዛሬ እንግዲህ የምንገባው ሆርሞን የሚባለው ቸርች ነው። እንግዲህ በስንት መከራ ነው ያሰመንኳት። አልገባም ብላኝ ትገበልሽ። እስቲ እንየው፣ አብረን እንየው። ገብተን እንየው። ጋይሶች ከኛ ጋር ሁኑ። ጋይስ ግራውንዱን ሄደን ማየት አለብን። ተከተሉ ተከተሉ። ፈራሽ እንዴ? ዙሪያውን ነው የምናየው። ግራውንድ ስር የሚሰራ ነገር አለ ይላሉ። ሄሎ ሄሎ። ኢየሱስ ኢየሱስ ክርስቶስ ምንድን ነው ዛሬ? ኢየሱስ ኢየሱስ ጋይስ ምንድን ነው እዚህ ጋር ያለው? እዚህ ክፍል ውስጥ ምንድን ነው ያለው? ኦ ማይ ጋይስ ግራውንዱ ይሄንን ይመስላል። በሮች እና እንደዚህ ናቸው። እዛ ጋር ብላክ ቦርድ ነገር አለ ማለት አይ ቲንክ በቃ በዚህ ጋር እንዙር። በዛ ነው ጋይስ ግራውንዱ ይሄን ይመስላል። ብንጣራ ማንንም ልናገኝ አልቻልንም። አሎ አይበክልኝ ብቻ ጨለማው ምናምን ያስፈራል። ጨለማው ያስፈራል። what ምንድን ነው ያለው እዚህ ውስጥ? አይ ምንም ያስፈራ ነገር ያየውን ይመስል። አሁን ሰዓቱ 4 ሰዓት ተኩል ነው። በ4 ሰዓት ተኩል ተዳፍረን የገባን የመጀመሪያዎቹ ዩቲዩበሮች ነን። ማንም እንደዚህ ተዳፍሮ የሚገባ የለም። ጋይስ ምንድን ነው እዚህ ጋር ያለው? መውጫ የለውም እንዴ? መውጫ የለውም እንዴ? አንቺ እስኪ ውስጡን ደግሞ እንየው እስኪ። ጸጥ ረጭ ያለ ነው ግቢ ጋይስ። ግቢ ውስጥ ማንም የለም። ቆይ ደረጃውን አይደለም። ቆይ bisa ada kita lagi terus kok ምንድን ነው ለዚህ ግራውንድ ነው የትም አልቆም
ዛሬ መውጫም የለም። ሄሎ ዘጋ በር ክፍት አለ። ኧረ እኔ ቦታ ለማት አንቺ ነው ጋይስ ላይ ምንም ባላማረኝ አንቺ አንደኛው በር ክፍት ነው። መለስ ነገር ብሏል። ተመልሰን ሄደን ነው እንዴ? ተመልሰን ሄደን ነው እዛ ጋር ድንበር ጋይስ በሊፍት ቢል እንዴ? በሊፍት ቢል ወደ ላይ በሊፍት ቢል ኧረ በስመ አብ መጣ ሰውየው ራሱ መጣ። ጋይስ ብቻችንን በጭራሽ መግባት አልቻለም በጭራሽ። እና እስኪ ይሄው ሰውየው መጥቷል፣ የሚያስጎበኝን ሰውዬ